በጠዋት ተነስቼ የተለመደውን ስራዬን ለማከናወን በስራ ገበታዬ ላይ ነበርኩኝ። ልጆቹን ከትምህርት ቤት ከሸኘሁኝ በኋላ ወደ ተለመደው ወደ ጽዳት ስራዬ ገባሁ። በስራ ላይ እንዳለው አንድ እንግዳ የሆነ ነገር አስተዋልኩኝ። አሰሪዬ ወደ ስራ የመሄድ ሐሳብ ያለው አይመስልም። በጣም ፈርቻለሁ፣ ምክንያቱም እሁድ ቀን እንኳን ከግማሽ ቀን በላይ ውጪ ነው የሚቆየው። በገዛ ቤቱ መቀመጥ አልነሳውም ብዬ በቃ ሞት ይሆናል ብዬ አሰብኩኝ። ግን ከወትሮ በተለየ ይቅበዘበዛል፣ ይወጣል፣ ይገባል። እኔ ምንም ማድረግ አልችልም። ወደ ስራዬ ተመልሼ ማጸዳዳት ጀመርኩኝ። የልጆቹ ክፍል አጽድቼ ስወጣ ያለ ወትሮ ቡና አፊልኝ አለኝ። ከዚህ ቀን በፊት ከጠዋቱ 11 ሰዓት ተኩል ቡና ይዞ ጋዜጣውን ይዞ ሽንት ቤት ቁጭ ብሎ ቡናውን እየጠጣ ጋዜጣውን ያነባል። ከዚህ በተለየ በቀን ሌላ ጊዜ ቡና የሚጠጣበት ሰዓት የለውም። ይሄንንም በጣም ግራ አጋባኝ። የበለጠም ጭንቀት ውስጥ ተከተተኝ። ከእኛ በታች የእናቱ ቤት ነው ያለው። እዛ ቤት ውስጥ ሌላ ሀበሻ ሰራተኛ አለች። እዛ ሄጄ ነገሩን እንዳላማክራት እኛ ቤት እንደነበረችው ሀበሻ ብትሆንስ ደግሞ ብትነግራቸውስ ብዬ ፈራሁኝ። እናም ሰውየው አጋጣሚ ቢሆንስ እቤት የቀረው ብዬም አሰብኩኝ። ከሀገሬ ሳልወጣ አረቦች ምን ያህል ክፉ እንደሆኑ ባሏን ስታይባት እንኳን ካየችሽ ከፎቅ እንደምትወረውረኝ ነበር የማውቀው። እጅግ በጣም ልቤ እየፈራ በቃ የመጣው ይምጣ ብዬ ወደ እናቱ ቤት ወዳለችው እህታችን ለመውረድ ወሰንኩኝ። የያዝኩትን ስራ ትቼ ፈጠን እያልኩኝ ወደ በሩ ስጠጋ በሩ ተቆልፏል። ልቤ በጣም ነበር የደነገጠው። ወዴት እንደምሄድ እንኳን ግራ ገባኝ። ዓለም በዚህ ፍጥነት የህይወቴን በሮች ክርችም አድርጋ የዘጋቻቸው መሰለኝ። ሰውነቴ ያልበኝ ጀመር። ልጅነቴን እያስታወስኩኝ ሰንበት ትምህርት ቤት ተማሪ እያለሁኝ ገረገራ ቆሜ የዘመርኩበትን ያሸበሸብኩበትን በተክሊል እንደማገባ ለራሴ ቃል የገባሁበትን ቀን ተራ በተራ ትዝ ይለኝ ጀመር። ግን ገና በ18 ዓመቴ ከዕድሜ ላይ 6 ዓመት ጨምሬ ያለ ስሜ ስም ቀይሬ ከሰው ሀገር የመጣሁት እኔ ዙሪያዬ ጨልሞ ምን ማድረግ እንዳለብኝ ግራ እስኪገባኝ ድረስ ልቤ በጣም ነበር የደነገጠው። በመስኮት ለመዝለልም አሰብኩኝ። ግን ጥያት ከመጣሁኝ ወር እንኳን ያልሞላኝን እናቴን አስታውሼ ማልቀስ ጀመርኩኝ። ሳባ የሚል ድምፅ ሰማሁኝ። እግሮቼ ተንቀጠቀጡ። አቤት ማለት እስኪያቅተኝ ድረስ በጣም ልቤ ፈራ፣ ደነገጥኩኝ። እግሮቼ እየተሳሰሩ እንደምንም ወደ ክፍሉ ሄጄ አቤት ሚስተር አልኩት። እሱም ስራ ከጨረሽ ክፍሌን አጽጂልኝ ብሎኝ ሳሎን ወጥቶ ቁጭ ብሎ ቲቪ ማየት ጀመረ። እኔም በጣም ግራ ገብቶኝ ከቆምኩበት አንድ ነገር ትዝ አለኝ። ኢትዮጵያ ከመግባቷ በፊት ሀበሻዋ እህታችን ሁሌም ምሳ ሰዓት እናቱ ጋር ያለችው ሀበሻዋ እህታችን ጋር ቋንቋ ታስተምርሽ እያለች ትልከኝ የነበረው ትዝ ሲለኝ አማትቤ ፈዝዤ ቀረው። ከራሴ ጋር ግብ ውስጥ ገባሁኝ። አይ አታደርገው፣ ደግሞ ማዳሜ ካሜራ ገጥማ ቢሆንስ፣ እየፈተነችኝ ቢሆንስ በማለት አእምሮዬ በጣም ይጨነቅብኝ ጀመር። ፈጣሪ እንዲጠብቀኝ ተማጽኜ የጽዳት ዕቃዎችን ይዤ ወደ ክፍሉ ገባሁኝ። ሰውነቴ እየተንቀጠቀጠ ሽንት ቤት እያጠብኩኝ ድንገት በኃይል የተዘጋ የበር ድምፅ ሰማሁ።